በአርባ ምንጭ ከተማ ያነጋገርናቸው ተማሪዎች በሀገር አቀፍ ፈተና የተሻለ ውጤት ለማምጣት አስፈላጊውን ዝግጅት እያደረጉ መሆኑን ገልጸዋል። ለኢንትራንሱ ብዬ በልዩ መልክ የተለያዩ ከ9ኛ ክላስ ጀምሮ 10ኛ 11ኛ መጻፍን ወስጄ በዲክሽነሪም በኤክስተርም በተለያየ ሁኔታ ያጠናውን ዲጂታል ላይብረሪ እንገባለን። በቤት ውስጥ እናጠናለን። በትምህርት ቤት የሚሰጡንን ነገሮች እንተገብራለን። ጥሩ ውጤት እንዳመጣ የቀድሞ የአምናት ፈተኑትን ሽቱን ያነበብኩ ነው። ደግሞ አሁን እየተማርን ያለነው እሱንም ያነበብኩ ነው። ጓደኞቼ ጋር ምናምን አላ በህብረት በመሆን ያነበብኩ እገኛለሁ። ተማሪዎቹ ከመምህራን በኩል እየተደረገላቸው ያለው ድጋፍም የሚበረታታ መሆኑን አስረድተዋል። መምህራንም መዘጋጀት ያለብንን ነገር እያሳዩን ይገኛሉ። እንዴት ባለ መልኩ ማጥናት እንዳለብን ወይም ደግሞ ጊዜያችን መጥፋት ያለበት እንዴት ባለ ጥናት ላይ እንደሆነ ያው እየነገሩን ነው። አሪፍ እየተዘጋጀ ነው። መምህራን በቃ አሪፍ ናቸው። በጣም ያስተማሩን ነው። በቃ እነሱም የተጉኛን እንድናልፍ የተጉ ይገኛሉ። ካነጋገርናቸው መምህራን መካከል መምህር እስጢፋኖስ ተረፈ፣ መምህር ሰለሞን ይልማና መምህርት ሀና ተስፋዬ በበኩላቸው ተማሪዎች የተሻለ ውጤት ማስመዝገብ እንዲችሉ አስፈላጊውን ድጋፍና ክትትል እያደረጉላቸው መሆኑን አረጋግጠዋል። የትምህርት ስራ በጥሩ ሁኔታ እየተከናወነ ነው። ከዛም ባለፈ ምናልባት በተለያዩ ምክንያቶች ከስራ ገበታ የቀሩ መምህራን ካሉ የማካካሻ ትምህርቶችን ይሰጣሉ። እንደዚሁም ቲቶሪያል ደግሞ የማጠናከሪያ ትምህርት በየጊዜው እየተሰጣቸው ተማሪዎቹ ለሚመጣው የፈተና ሂደት ዝግጁ እንዲሆኑ ጥረት እየተደረገ ነው ያለው። ተማሪዎችን በልዩ ክላስ እና በመደበኛ ክላስ በመለየት በውጤት ጥሩ ውጤት ያመጣሉ ተብለው የተለዩ ተማሪዎችን በጥሩ ሁኔታ በልዩ ክፍል ቱቶሪያል በመስጠት እንዲሁም በመደበኛ ክላስ ያሉትንም ቅዳሜና እሁድን ቱቶሪያል በመስጠት ስራው እየተካሄደ ይገኛል። በከተማው የሲቀላ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር አርጋቸው አሼና የአርባ ምንጭ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ስለሺ ካሳ የተማሪዎች ውጤት እንዲሻሻል የትምህርት ስራን ለማሳለጥና ትምህርት ቤቶችን ለመማር ማስተማር ምቹ ለማድረግ ጥረቶች መደረጋቸውን ገልጸዋል። ግቢው ጥሩ ሆነው ከፊት ለፊት ቴራዞል ተነጥፎ ለመማር ማስተማር ኢንቫይሮንመንቱን ለትምህርት ምቹ ከማድረግ አንጻር በርካታ ስራዎችን ሰርተናል። ውጤት የተሻለ ለማድረግ አምና 8ኛ ክፍል 68% ተማሪ ወደ 9ኛ አሻግረናል። ከ6 ደግሞ ወደ 7 ወደ 59% ተማሪ ከ6ኛ ክፍል ወደ 7ኛ ክፍል በማዛወር እንደዚህ ክልላዊ ፈተናዎችን በማብቃት ከአምና ውጤታችን ዘንድሮ ደግሞ የተሻለ ለማድረግ በጣም በርካታ የሆኑ ስራዎችን ሰርተናል። 2018 የመማር ማስተማር ተግባር ከዚህ ፊት ካለው ሁኔታ ልጅ ለየት ያለ ነው። ወደ መማር ማስተማሩ ስንገባ ተማሪዎችን አብቅተን ወደ ሀገራዊ ፈተና እንትን ለማለት ከአምናው የተሻለ ሁኔታ ነው። አሁን ለምሳሌ ከግቢ ውጪ ነበር ቤተ መጽሐፍ የግድ ወደ ግቢ ያካሉ ክፍሎች ውስጥ አፍርሰን ስታንዳርዱን በጠበቀ መሰረት ለተማሪው ብቁ በሆነ ሁኔታ አዘጋጅተናል። ከዚህ ጎን ለጎን በስርዓተ ትምህርት ወስነን የተሻሉ መምህራንን 12ኛ ክፍል መድበን እያሰራን እንገኛለን። የአርባ ምንጭ ከተማ ትምህርት መምሪያ የትምህርት መሻሻል ፕሮግራምና ሱፐርቪዥን ዳይሬክቶሬት ቡድን መሪ ወይዘሮ ማርሸት ታደሰ በ2018 ዓ.ም በአርባ ምንጭ ከተማ ከ4000 በላይ ተማሪዎች ሀገራዊ ፈተና እንደሚወስዱ ገልጸው ተማሪዎቹ የተሻለ ውጤት እንዲያመጡ የሚደረገውን ጥረት ሁሉም ባለድርሻ አካል እንዲደግፉ አሳስበዋል። ውጤት የሚጠበቀው ከምንድነው? በጋራ ከመስራት ነው። በቅንጅት አንድ ላይ ተያይዞ ከመስራት የምንፈልገውን ውጤት አቺቭ ማድረግ እንችላለን። ይህ እምነታችን ነው።